የሚከፍል አልቅሰሻል እንዴ? ያው ትንሽ የቤተሰብ ችግር ገጥሞን ነው። አይዞሽ ብዬሽ። ክፍልሽ ደግሞ ታምራለች ባለፈው ሳልነግርሽ። እሺ አመሰግናለሁ። ይገርምሻል ገዜ ደግሞ ትንሽ ተቀይሬበት ሲያየኝ እንደ ሰው ቆጠረኝ እኮ። የቢናር የፈለግከው? አዎ። ወይ የኔ ነገር ልረሰችዋለሁ። አየህ ምኑን የረሳው? ሆስፒታል አይደለች የቢ መች መጣች? አሁን ቀጠሮ ኖሯት እኮ አሁን እኮ ነው የሄደች። የእውነትህን ነው? እውነት? ወይ ልደውልላት በቃ። አራራራ አይ ምን ነው ቃዲስ እታመመ ሰው ላይ እኮ ስልክ ዝም ብሎ አይደወልም። እንዲሁ በሽታን ማባባስ ነው የሚሆን። ይልቅስ እዛው ናት አለ ይደውልና እህት እንዳለ ጠይቀህ እዛው ብትሄድ ይሻላል። እኔ እናቴ ዛሬም ነገ በሌት ስትጨነቅ ማየት አልፈልግም። ሺቢ እማዬ ሄዳ ታረጋግጣ። አዎ ታረጋግጥ እና ተደብቆ ሊቀር ነው። ገና የዳጣንም ታውቃለች። አባዬ ዛሬ ትክክለኛው አርጁ የምናቀው አርጁ ትክክለኛ ኢትዮጵያዊ አርጁ ያ ከህንዶች ነፃ የሆነው አርጁን አግኝተነዋል። እንግዲህ ከብዙ ጊዜ ልፋት በኋላ አብይ ደረጀ በቃ እንደው ኤቢዬ ምን ላድርግ እንደው በህይወትሽ የምትመክሪ ነገር ምንድነው? እኔ ግን የጠላሽ ለምንድነው? እኔ የጠላሽብኝ ምክንያትሽ ምንድነው ሲላት ነበርና እሷ ምንድን ነበር ስትለኝ ነበረው? ሌላ ነገር ምንም አይጠበቅብም ስላደረክልኝ ነገር አመሰግናለሁ። ግን ደግሞ በቃ እኔ ጋር የሆነ እኔ የምልህ ነገር አንድ ነገር ራስን ሆነህ ኑር። በቃ ራስን አስተካክል። ይሄ እንደ ህንድ አክተር የሚያደርግህ ነገር መተው አለብህ በጭራሽ። ይሄ ካንተ ጋር አይሄድም። በቃ እኔ በተለይ በጣም ከሚያናድደኝ ባህሪ አንዱ ይሄ ነው። ስለዚህ ወደ ራስ ትክክለኛውን አርጁን አምጣው ብላ ስትነግረው ነበርና እንግዲህ እሱም እሺ ብሏት ነበር ባለፈ ሄደው። ምክንያቱም እንዴት ለምን እሷን አለማፍቀር እሱ ከልቡ እንደሚወዳት እንደሚያፈቅራትና እሷ ደግሞ ለምን እሱን ማፍቀር እንደማትችል በጨዋ ደንብ ቆንጆ ጥያቄ ጠይቋት ነበረ። እሷም ደግሞ ጥሩ ጥያቄ ነበር የመለሰችው፣ ጥሩ መልስ ነበር የመለሰችው። እንደ ድሮ እንደዚህ የሆነ ሌላ ነገር ምናምን ተናግራ አይደለም፣ ኖርማል ጥሩ ነገር ነው የመለሰችለት የእውነት ለመናገር። ምክንያቱም አክስትየዋን ባለፈው ያንን ያደረገችውን ነገር ዋና ትልቁን ምስክርነት ሰጥቷት ስልክ ቁጥሩን ያወጣላት ላክስትየዋ እሱ ስለሆነ ስለ ሁኔታውም የነገረችውን ነገር ግማሽ ሚስጥሩን በሱ ጉዳይ ነው ይሄን ነገር ያስጨረሰችው ሰው። ስለዚህ በዛ አማካኝነት እንግዲህ እና እሱን ወደዋለች። የዛን ሰዓት በቃ አገባለሁ ምናምን ብላ ነበር ያታለለችው። በእርግጥ ግን በኋላ ያው እንግዲህ ይቅርታ ይሄን ማድረግ ስለአለብኝ ያደረኩትና ሶሪ ብላ ያው እንትን ብሏታል ስለሚወዳት እሱም በቃ እሺ ችግር የለውም በቃ አንቺን ካስደሰተሽ ነው ያላት። እንግዲህ በቅርቡ እንደምታገባና ሁኔታዎችን እንደሚሉ ነግሯት ነበረ። እንግዲህ ዛሬ ትናንትና ኤቢያው አሞኛል ብላ በሰጠችው እንትን መሰረት ሐኪም ቤት ገብታ በነበረው ሰዓት እንግዲህ በቃ ትክክለኛ አፍቃሪ እንትን ያሳየው እሱ ነው። ደፍሮ አይገባ ሐኪም ቤት ምናምን ያው ደረጀ ማስጠንቀቂያ ሰጥቶታል። አጠቃላይ ቤተሰቡ ማርታም ሆነ ሁሉም ሰው አርጁ እንደዚህ እንዲቀርብ ምናምን አይፈልጉም። ምክንያቱም ድጋሜ ከሷ ጋር እንዲያትመጣ ስለተባለ ማለት ነው። ከዛ በመቀጠል እንግዲህ አይታችሁታል። ማታም እዛው ነው አዳሩን። ጧት ለራሱ በጧት ነው የመጣው። የሚገርመው ያኛው ዋና ቺክ ወይም ደግሞ ባለቤቷ የተባለው ሰውዬ እንኳን አልመጣም። ሐኪም ቤት ሄዶ አልጠየቃትም። ያኔ በቃ መጣለ እንደዛ ሀዴ ከዛ ተመልሶ ምናምና ያኛው የሆነ ሸለመጥማጥ ነገር ነው ጋይስ። የሆነ ዝም ብሎ አስመሳይ ታውቃላችሁ። ለማስመሰል በቃ ጥሩ ሰው ነኝ አፍቃሪ ነኝ ይሆናል አይደል? ይሄ ትወና ጀስት ትወና እንጂ ሆኖ የሚገኝ ሰው አይደለም። የሆነ ዝም ብሎ ነገር ነው ይመስለኛልና አርጁ ደግሞ በቃ ትክክለኛ ማንነቱ ነው ራሱ። ያኔ እሱ ይሄ ያርጁ ስህተቱ ምንድነው? ይሄ የህንድ አክተር የሚያጫውተው ጉዳይ ነበረ እንጂ ከዛ በተረፈ ግን በቃ በደንብ ነው የሚወዳት። በዛ ላይ ደግሞ ስለሚወዳት በቃ የምትለውን ነገር ያደርጋል። ብትሰርበው ብትመታው ምራቅ ስተፋበት በጥፊ ስትመታው ጋር ይሳይታችኋል። እስኪ ወንድነት ወንድ ነው ያንተ እስተምትለው ድረስ ነበር። አዎ ወንድ ነኝ ሲላት እንኳን እስኪ ሱሪን አውጣውና ወንድነት ሌው ብላ የጠየቀች ሴት ናት። እንግዲህ አቢጌል ታውቃላችሁ የድፍረቷን ጥግና። ስለዚህ በዛ አማካኝነት እንግዲህ ያው ቢከፋውም ምንም አይነት የሌለ
የሌለ ብዙ ነገር ሰድበው የሌለ መታው የሌለ አዋርደው ምናምን ግን ድጋሜ ከሷ ጋር መራቅ አይችልም። በቃ ለምን ስለሚወዳት የምርም ካንጀት ስለሚወዳት ማለት ነው። እና አሁን ላይ ደግሞ እንግዲህ መጥቶ ዛሬ ጠይቋታል። እሷም እንግዲህ ዛሬ ሄድ ማንነቱ ስታየው በቃ በጣም ነው የምታምረው፣ በጣም ደስ ይላል። መተህም ስለጠየከኝ ስላደረክልኝም ነገር ሁሉ በጣም አመሰግናለሁ ብላ እንግዲህ በምስጋና እንትን ብሏል ማለት ነው። ሌላ የተመቸኝ ደግሞ ማን ታውቃላችሁ ጋይስ? ገዜ አርጁን እሺ ብሎ እንትን ካለ በኋላ እንግዲህ ሂዶ ኤቢን ጠይቆለት እሱን ካስገባ በኋላ ያኛው ሲመጣ ቃዲስ ማለት ነው የለችም ብሎ እንትን አላለም። ያው ወልከፍና ያ ደግሞ ጭራሽ አይረባም ሲጀመር ማለት ነው። አንደኛ በማለዳ እንኳን መምጣት ነበረበት። እንዴ ነው ማፍቀር ሆስፒታል ሲጀመር ልጅ ተለያት። እንዴት ተለያት? ለምን? በምን ምክንያት? በምን ሂሳብ? እንዴት እንደዛ ሊሆን ይችላል? በጣም ነው የምትገረሙት ጋይስ። እና በጣም የሚያስገርም ነገር ነበረ። እንዳጠቃላይ ግን ያደረገው ነገር ገዜ በጣም ነው ያሳቀኝም በጣም ነው የተመቸኝ። ምክንያቱም ውስጥ አርጁን ስለነበረ በቃ ብሎ እሱን ሸኘው ማለት ነው። በቃ ያኔ ጥሩ እንደማይመጣ ገብቶታል። ያው ችግር የለውም እንግዲህ ምን ይሄኛው ምንም አይልም እንግዲህ አማቻችን ይሄ ቃዲስ ማን ነበር ገዜ የሚለው ደግሞ ገዜ ሲጠራው ደግሞ የሌለ ነው ስሙ የሚያምረው። ኦ ማይ ጋድ። እና ኤኒዌይ ጋይስ በጣም ደስ የሚል ነበረ። እንደተጠቃላይ እኔ በጣም ነው ደስ ያለኝ። ኤቢ እንግዲህ እናትና አባቷን እንትን ላለ ማለት ሀሳባቸውን ለመስረቅ ተሞክሮ ነበረ፣ ግን አልተሳካም። በመጨረሻም ወይዘሮ ማርታ እንግዲህ ውጤቱን አይተዋለች፣ ከማየትም አረጋግጣለች። እንግዲህ ደረጀም የሰላም የልጁ አባት እንዲሆነ ከአንዳንድ ያውቃለች ማለት ነው። ቤተሰብ ምንም ማድረግ አልቻሉም። ናታን ብዙ ነገር ሞክረው ነበረ፣ ብዙ ለፍተው ነበረ ሀሳብ ለማስቀየስ ነገሮችን የሆነ እንትን ለማስያዝ ግን አልቻሉም። በመጨረሻ ያው የሆነው ነገር ሆኗል ማለት ነው ጋይሶች። እንግዲህ ውጤቱን በእጇ ገብቶ ማርታም ይዛ ውጤቱን አይተዋለች። አብጌልም እንግዲህ አባዬ እዚህ እንዳይመጣ እያለች ነው። የሚገርመው ደረጃው ራሱ ከማርታ በላይ ነው አብጌልን የፈራት። እሷም በቃ ድጋሚ አባቴ እዚህ እንዳይመጣ እያለች ነው። ወይዘሮ ማርታም እንግዲህ ደረጀን አንገቱ ተሰብሮ ይሄው ቀና ብሎ እንኳን ሊያያት ቀርቶ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ ጋይስ ወይ በዘራችሁ አይድረስ እንደዚህ አይነት ውርዴት ወይ ጋይስ የምር ማለት ደረጀ ታውቃላችሁ ለስንት ጊዜ እንደተጨነቀበት ይሄ ጉዳይ በቃ ሁሌ ሲያለቅስበት ሲጨነቅበት የነበረ ጉዳይ ነው። ግን አሁን ደግሞ በቃ ማርታ ይሄንን እንትን ስትል እስማም ስብር ብሎ ጋይስ ስብር ሲል በመድኃኒዓለም ምን ተሰማችሁ? የምር ማለት ነው። እስኪ የተሰማችሁ እኔ ማርያምን አብሬ አንገቴ ራሱ ጥምም ምን ያለው በቃ የምር ማለት ነው። ማካበር ምናምን አይደለም ስሬስ በቃ የሆነው ነገር በነገራችን ላይ ይሄ ድራማ ነው። ኦፍ ኮርስ አው ድራማ ነው። ግን ደግሞ እንደ ድራማው ይሄ በእውነታው ምድር ላይ ያለ ራሱን አንዳንዴ እንደ ቀላል የሰራናቸው ስህተቶች ምን ያክል ዋጋ እንደሚያስከፍሉ ያየንበት ነው። እውነት ለመናገር የደረጀ ያቺ ትንሽ ስህተት ብሎ የሰራት በወጣትነቱ ዳጣ በተወለደችበት ወይም ደግሞ የዳጣ መፈጠር ምክንያት የሆነበት እለት ስቲል እስከዛሬ የሚረግመው ምንድነው ያቺ በወጣትነቱ በስሜት ተነሳስቶ ያደረጋት ስህተቱ ይሄው እርሜ ዝላለሙን ተከትለው ሄዳ ይሄው እንደምታዩት እንግዲህ እዚህ ደርሷልና ይሄ ራሱ በጣም ከባድ ነው። ውድ ቤተሰቦቻችን ኤኒዌይስ እንግዲህ ማርታ ነገሩን እንግዲህ እንደምታበርደው ተስፋ እናደርጋለን። አቢጌል እንግዲህ አባቷን እንዳላየው እያለች ነው። ምን ሊፈጠር እንደሚችል አላቅም። እስቲ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ አዲስ ቪዲዮስ ከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። አብራችሁ ሆናችሁ እስካሁን ስለቆያችሁ አመሰግናለሁ። ሁሌም አብሮነታችሁ አይለኝ። ወዳችኋለሁ ጋይሶችዬ። ባይ ባይ።